የሰራው ያለ ኃጢአት ያልሰራው ኃጢአተኛ ይሆናል። ዝም ብለን ለመድረክ እንዲመቸናል ሁለት ልንል እንችላለን እንጂ አንድና ሁለት ብለን የምንሰብከው ስብከት አይደለም። በጣም ከአእምሮ በላይ ነው። የትኛው ተመራማሪ የትኛው መንፈሳዊ ሰው ጳውሎስ ራሱ የኤፌሶ መጽሐፍ አንብባችሁ ከሆነ ስለ ፍቅር ለማውራት ጀምሮ ያንተ ከምታውቅ ያልፋል ብሎ ነው የዘጋው። ማለት አውቃለሁ ብሎ ጀምሮ ነበረ፣ ሞክረው ነበረ፣ ያልፋል አለና የቻለው ነገር አውጥቶ ለምንድን ነው ኢየሱስ የከፈለው? ያው የሰው ልጅ ሰራ እንጂ እግዚአብሔር ልጅ ነው። ኢየሱስ ግን ለከፈለ ቢሆን እና ያለስቲ አንደኛ ጴጥሮስ ምዕራፍ 2 እና ከዚህ በላይ ለምሳሌ ስለማላወጣ ትንሽ ስጋ ሁሉ ለምን ሁለተኛ ሌሎች ሁለት አስራ አራት ወደ 24 ወደ ራስ መለሳለሁ እግዚአብሔር ሁላችን በደንበርሱ ላይ ምናለላ አንወረ እያለ ይናገራል። ለምንድን ነው ኢየሱስ ሁሉ ዋጋ የከፈለው ስንል አንደኛው ኢየሱስ ለኃጢአታችን የተቀጣ ወይም የሞተው እኛ ይቅር እንድንባል መጽሐፍ ቅዱስ ይናገራል። ይቅርታ እንድናገኝ ጭንቀት ራሱ ማየት የቻለው በእግዚአብሔር ምሕረትና በእግዚአብሔር ቸርነት ነው። ለምንድን ነው ኢየሱስ ይህን ሁሉ ያደረገው ስንል የመጀመሪያው ምንም ቦታ ላይ አምጣችኋል ለእኛ ነው ማለት የማንችል ቃል ቢሆን እኛ ይቅርታ ከእኛ ተወስዶ ነበር። የቁጣ ልጆች ነበር። ለፍርድ ቃል የተሰጠን ሰዎች ነበር። የድንግነት የተባረከ ሰዎች ነበር። እግዚአብሔር ካስቀመጠበት ወንበር የወረደ ሰዎች ነበር። ሁሉ ብለን የሰጠን የሚችሉ በኃጢአት ምክንያት የተባረሩ ሰዎች ነበር። ተመልሰን ወደ ወንበራችን ተመልሰን ወደ ቦታችን ተመልሰን ወደ ስፍራችን እንድንገባ ኢየሱስ ለኃጢአታችን የተቀጣ ወይም የሞተው እኛ ይቅር እንድንባል እግዚአብሔር ልጅ ኢየሱስ የተባረከ ነው። አጠገብ ያለው ሰው ቅርብ ከሆነ ያው የከፈለው ይቅርታ ላንተ ለማድረግ ነው። ኢየሱስ የተባረከ ነው እና ጌታ ኢየሱስ ክርስቶስ ይህንን ሁሉ ለምን ከፈለ ለምን አደረገ ካላችሁት ኢየሱስ ክርስቶስ የከፈለው መጽሐፉ ቃል በቃል ይናገራል። ቁጥር 6 እኛ ሁላችን እንደ በጎች ተቅበዝባዦች ነበርን፣ ጠፍተን ነበር፣ ተቅበዝብዘን ነበር። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችን በደል በእርሱ ላይ ምን አደረገ? አኖረ ይላል። ትርጉሙ ደግሞ እንዲህ ብሎ ይናገራል። ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን እያንዳንዳችንም በየመንገዳችን ለቆትን፣ እግዚአብሔር የሁላችን በደል በእርሱ ላይ ጫነው። እግዚአብሔር የሁላችን በደል ዓለም ላይ ያለው ትውልድ የተሰራው ይሄ ሲያብራራ ውስጡ አንተ ተሸከምና
እነሱ የገቡበት ግባ። ከ3 ቀን በኋላ አንተ ደግሞ ትመለሳለህ፣ ትነሳለህ። ይሄ ትውልድ ደግሞ ይምጣ ብሎ በላዩ ላይ ጫለ ይላል። ስሙ የተባረከ ይሁን። ጌታ ኢየሱስ ያድናል። አሜን። ለምንድን ነው ይሄ ሁሉ ያደረገው ስትሉ እኛ ይቅርታ እንድናገኝ። ነገር አጠገብ ያለው ሰው ይቅር የተባልክ ሰው ነህ በሉ እስኪ። ድገሙ እስኪ። ይህ ሁሉ መጀመሪያ መጽሐፍ ስታነቡ ከማንም ጋር የማያስተያዩ ቃል ብሎ ስለ ይቅርታ ነው የሚያስተምረው። የቁጣ ልጆች ነበራችሁ ይላል። ለምንድን ነው ቁጣ ልጆች የሆነው? ኃጢአት እግዚአብሔር ስላስቆጣ የቁጣ ልጆች ነበር። ሁለተኛው ኢየሱስ ያንን ሁሉ ዋጋ ለሚከፈለ ስንል ኢየሱስ የተቀጣው ወይም የቆሰለው ለምን እኛ እንድንፈወስ ነው ይላል መጽሐፍ። እኛ እንድንፈወስ ፈውስ እንዲያገኝ መጽሐፍ ስታጠኑ ጌታ ኢየሱስ ክርስቶስ ከመሞቱ በፊት የበሽታ መድኃኒት አልተገኘም። ኢየሱስ ሲገረፍ ነው በሽታችን ከበሽታችን ነፃ ይወጣል። አሜን አላላችሁ? የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። እዛ ቁጥር 4 እንዲህ ይላል። ኢሳይያስ ቁጥር 4 ላይ እንዲህ ይላል 53:4 በእርግጥ እርሱ ደዌያችን ወሰደው። ከእኛ ላይ ደዌያችን ምን አደረገው? ወሰደው። ላያችን ላይ የተጫነው ደዌ ኢየሱስ ወሰደው። ሕመማችንም ተሸከመ። እኛ ግን በእግዚአብሔር እንደተመታን፣ እንደተቀሰፍን፣ እንደተሰቃየን ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። እርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። አጨብጭቡ ለዚህ ቃል ማለት አጨብጭቡ ያልኳችሁ በጣም ሞት እንዲለኛል። ደግሜ ላንብብላችሁ። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን። በእርሱ ቁስል እኛ ተፈወስን ይላል። እሱ ሲቆስል እኛ ተፈወስን። እሱ ሲመታ እኛ ተፈወስን። ለምንድን ነው ኢየሱስ ይሁን ያደረገው ካላችሁ ፈውስ እንዲያገኝ እንድንፈወስ። ፈውስ ስላችሁ በሽታ ብቻ እንዳይመስላችሁ። በነገር ሁሉ የተጣላ ሰዎች ነበሩ። ከበረከት ዓለም የወጣ ሰዎች ነበሩ። ከሰላም ዓለም የወጣ ሰዎች ነበሩ። ከደስታ ዓለም የወጣ ሰዎች ነበሩ። አስወግቶ ነበር ሰይጣን መጥቶ። ግን ኢየሱስ እኛ ቦታ ላይ ምትክ ሆኖ እንደገና እኛ እንድንፈወስ አደረገ። ገላትያ 3:13 ላይ እንዲህ ብሎ ይናገራል እግዚአብሔር ቃል። ገላትያ 3:13 ላይ የእግዚአብሔር ቃል ከነገር አንዱ ሞባይል ያዛችሁ ሞታችሁ አንዱ ዛሬ ቀን ብዙ ምንጮህበት ነው አይደል? ዝም ብለን በጣም የምናስብበት ወደ አውራ ካላችሁ ዛሬ እኛ ዶሮ የምንበላበት ቀን አለ። ጌታ ፊት ነው ብላችሁ እድል ስላገኘው አይደለም። እንደ እግዚአብሔር ቃል ካለና ዛሬ በሬ አርደን ቅርጫ አስገብተን በቤት ተይተን የምንበላበት ሳይሆን የተሰራው ስራ እያሰብን ስናመልክ የምንውልበት ቀን፣ አሁን እያሰብን የምንውልበት ቀን። መብላት ማንም አይከለክልም፣ ግን ጌታ የሚመለክበት ቀን። እግዚአብሔር በዚህ ማስተዋል ቀጣይ ዘመናችን ይሙላ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆነ፣ ከሕግ እርግማን ዋጅቶናል ይላል። መደበኛው ብሎ ይናገራል። ትርጉሙን ነው ያነበብኩት። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አደረገን? ዋጀን። ጌታ ኢየሱስ ክርስቶስ ከመምጣት በፊት እኛ እርግማን ውስጥ ነበር፣ ከሕግ እርግማን። እቺ ቃል ብዙ ሰው ደግሞ ባለማስተዋል ተቆጥቷል። የገባው ሰው ተጠቅሟል። ይሄን ቃል ብዙ አማኝ ይሄን ሲያነብ ወይም ብዙዎቻችን የዚህ መጽሐፍ በትክክል ሳንረዳ እርግማን እንኳን በዚህ ምድር ላይ አሁን በዚህ ዓለም ላይ ያለን እንደማይሰራ የሚያምኑ እሱ ከምንድን ነው የሚለው መጽሐፉ
ከሕግ እርግማን ምን አድርጎናል? ዋጅቶናል ይላል። ከአዳልሞቲ እርግማን አይደለም። የኢትዮጵያ መሰረት ወይ ኢትዮጵያ ማለት ኢትዮጵያ የምትባል ምድር መሰረት ጀምራችሁ መጽሐፍ ቅዱስ አይሁን ታሪክ ሲታተኑ ጅማሬዋ ላይ ዘንዶ የምትመለክበት ሀገር እንደሆነች ይናገራል። ሃይማኖት የሚባል ነገር ወደዚህ ኢትዮጵያ ምድር ከመምጣቱ በፊት በምድራችን ላይ ይመለክ የነበረው ዘንዶ ይላል። ቃል በቃል ታሪክ ጸሐፊዎችን አንብቤዋለሁ። ማለት ማንበብ ጥሩ ነው። እኔ አንባቢ ነኝ ለማለት ሳይሆን ግን ማንበብ ጥሩ ነው። እዚህ ቦታ አንድ ነገር ተናግሬ ባልፍ ደስ ይለኛል። ብዙ ሰው ይሄ ከሕግ እርግማንና ከቤተሰብ እርግማን ከአንደበት የሚወጣው እርግማን ኃጢአት ወይም ሌላ አምላክ በማምለክ የሚመጣው እርግማን አለመታዘዝ የሚመጣው እርግማን አይለይም። ዋጀ የሚለው ጠቅልሎ ለሁሉ ይሰጣል። እሱ እኛን የዋጀን ከሕግ እርግማን ነው። አቅም አውርቼዋለሁ። ቤቶች ለምሳሌ ወር አበባ ያየች እህት ወደ ቤተ መቅደስ አትገባም ነበር። ይሄን ኢየሱስ መጥቶ ስራው ሲጨርስ ገባልኝ። ግን ከርስ የለም ብሎ የሚያምኑ አማኞች አሉ። እነሱ ቤት ላይ ፍቺ ያለ፣ እነሱ ቤት ላይ ተከታታይ ተመሳሳይ ሰዎች በአሲም ይሞታሉ፣ ተመሳሳይ በግፊት ይሞታሉ፣ ተመሳሳይ በስኳር ይሞታሉ፣ በተመሳሳይ በካንሰር ይሞታሉ። ግን ይሄ እንኳን አይገባው። እኔ እውነቱን አውራ ካላችሁ እግዚአብሔር እኛን የጠራ ለራሱ ለበረከት ነው። በደንብ አሜን በሉ። ኢየሱስ ማን ነው? እና አሁን ስለ መርገም ላውራ ፈልጋለሁ። ይሄን ነገር ነክቼልህ ከሕግ እርግማን ኢየሱስ እኛ ምን አደረገ? ዋጅቶናል። እስቲ ዋጅቶናል በሉ። ኢየሱስ የተባረከ ነው። እሱ መጥቶ ሲገባ እኛ ከሕግ እርግማን ነው ነፃ ይወጣል። ስለዚህ ሁላችሁ በዚህ መጽሐፍ ስታጠኑ የሕግ እርግማንና የቤተሰብ እርግማን ላይ አንድ ቤት የሚወጣ እርግማን ላይ እንደገና ዘራችሁ አሁን ራሱ እዚህ ውስጥ ያላችሁ የአባታችሁ አባት እንኳን በጌታ ያልሆናችሁ ብዙዎች አላችሁ። አባታችሁ በጌታ ያልሆናችሁ ብዙዎች አላችሁ። እናታችሁ እና በጌታ ያልሆነ ጫለ ጓታ ላይ ብታመልክ የሆነ ነገር አምልኮ የባዳ አምልኮ የሚያመልክ እዚህ መካከል እንኳን ጥቂት ጉባኤ ውስጥ ከግማሽ በላይ ምክንያቱም እኛ ሀገራችን ብቻ ሳይሆን ምን እንደሚመለክ እናውቃለን። ይሄን ሁሉ ተሸክመን የዛሬ 2000 ዓመት በፊት ኢየሱስ ሰርቶ ኦሬዲ የሕግ እርግማን ቀርሷል። የቤተሰብ ጣጣ ዛሬ ማለት አለ የለም። አዳልሞት የለም። አንዳንድ ቤተሰብ ዝርያ ላይ እዚህ አንተ አማኝ ነህ፣ አንተ ዝርያ ላይ እዛ የለም አለ። አንተ አማኝ የሆንከው እሱ ለመምታትና ይሄን እርግማን ከዘሪ ለመስበር የገባ ሰው ይጠቅመኛል ካልክ አሜን በል። ልጆቻችሁን አንሱና ከሕግ እርግማን ኢየሱስ ዋጅቶኛል በሉ። ከሕግ እርግማን ኢየሱስ ዋጅቶኛል። የቤተሰብ እርግማን ደግሞ በኢየሱስ ስም ሰብራለሁ በሉ። ቤተሰብ እርግማን ደግሞ በኢየሱስ ስም ሰብራለሁ። ኢየሱስ የተባረከ ነው። እርግማን ማለት እኛ አንተ ሳትወለድ ወይም ካንተ በፊት የነበረው ሰው ያመጣ ጣጣ ማለት አታውቆ ማለት እርግማን ብለን ስናነሳ እቤቱ ተወልዶ ያደገው ልጅ ይልቅ እዛ ቤተሰብ እርግማን ካለ ቤተሰቡ ከልጁ በላይ ያውቃል። እንዲያው እናንተ የተሰማችሁ ነው ወርጄ ባው አሁን ለምሳሌ የወንድሙ ልጅ ነኝ። አባቴ ወንድሙ ነው፣ አያቴ ወርቁ ነው፣ ቀጥሎ ያለው ወብሎ ይባላል። እና ወይ ፊደል እኛ ሀገር ላይ አበበ አባቱ እኮ ዝም ብሎ ባይተ ያንዘል አሁን ተቀይሯል። እኔ በኋላ ታናሽ ወንድሜ በኋላ ሁሉ ነገር ተቀይሯል። ስማቸው ሁሉ ተቀይሯል። እኛ ቤተሰብ እርግማን ካለ እኔ አሁን የጠራ ወንድሙ ወርቁ ካልኩ በላይ እርግማኑ እኛ ቤተሰብ ያውቃል። ለምን ካላችሁ ማን በምን እንደሞተ እኔ አላውቀውም። እሱ ከቤተሰብ ጋር ነው ነበር፣ ከዘሬ ጋር ነው ነበር፣ ከእናቴ ዘር ጋር ከአባቴ ዘር ጋር ነበር ማለት እና እንግዲህ በዚህ አጋጣሚ እንዲያው መጥታችሁ እንድትጸልዩ የሰማችሁ ትንቢት አካል እንዳይደርስ የሚያደርገው አንዱ ካርስ ካልተሰበረ በጣም ዘመናችሁን ይታገላል። ከዚህ በኋላ ጌታ እድሉን ከሰጠኝ ከ180% ይሄን ነው የሚሰጠው። ምክንያቱም
እግዚአብሔር አምላክ ልዩ ልዩ ጸጋ ነው የሚያስቀምጠው። ሰው ምን ይላል ካላችሁ ከሰማይ ነው የምትፋቱ። እግዚአብሔር በውስጣችሁ የተከለውን አውቁ፣ በፍሬው ምን ይላል የሚለው አፉ ይያዛል። እና እግዚአብሔር አምላክ ደግሜ ልበላችሁ፣ እርግማን ሰባሪ ነው። ከዘራችሁ ላይ ይሰበር። አሜን አላላችሁ? ይሰበር። ድገሙ፣ ይሰበር። አሜን። ስለዚህ ለምን ነው የዚህ ሁሉ ያደረገው ስንል ኢየሱስ የተቀጣው ወይም የቆሰለው የደማው እኛ እንድንፈወስ ነው። አጠገብ ያለው ሰው ያዘውና በሱ ቁስል አንተ ተፈውሰሃል በሉ። ቁስል አንተ ተፈውሰሃል። ድገሙ፣ ተፈውሰሃል፣ 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 ተፈውሰሃል። እሺ፣ ሌላው እንኳን ቢቀር በዚህ ቁስል የሚለው ህመማችሁ ህይወታችሁ ላይ ሲመጣ ሰው ስጋ ለባሽ አሁን ራሱ ምን ያመመኝ እኮ ነው ያልኩት። ፈዋሽ አምላክ አለኝ። አሁን እየሰበኩ ፈውሳል። አሜን አላላችሁ? ክብር ለማን ይሆን? የምንፈወሰው ነገር አለ። ግን እርግማን ከሆነ መስፈር አለን። ተከታትሎ 40 ዓመት ላይ አባቴን በሆነ ነገር መጥቶ 40 ዓመት ልጅን የሚይዝ ከሆነ አንዳንድ እርግማን በጣም አራዳ ነው፣ ይዘላል። የሆነ ትውልድ ይዘላል። እዛ ላይ ያለው ይይዛል። የለውም ለማለት ራሱ ደብቆ ነው የሚሰራው። አንድ እጆቻችሁን አንሱ ካመናችሁ። አሁን የሰማችሁ ቃል ከቤታችሁ እርግማንን ይስበረው። አሜን አሜን በሉ። ይስበረው። አሜን ይስበረው። አሜን ይስበረው። አሜን። ስለዚህ ምን ለማለት ነው ያነሳው? ከሕግ እርግማን ነው ተዋቸው። ለዩ ለዩ ደግመ እንዲያገልጋይ እኔ ማለት የዚህ መጽሐፍ ጋር በዚህ ዓመት 2 ርዕስ ላይ ነው በጣም ሰፊ ጊዜ ያጠፋው ያለው ይሄ እዚህ ላይ ያጠናው ነው ያለው። አለቀው ለልጅ ማጠናለው ካለ ማጠናው በደንብ ራስን አግኝቼዋለሁ። ለምን እንደዚህ እንደሆንኩ አግኝቼዋለሁ። ወለደ ነው ማለት ግልጽ ያለ ብርት ያለ ነገር ጌታ ሆይ ብያለሁ። ከጸለይኩት ምንጭ የሚለው ሲገባ ተመልክተህ ጸለይኩት። እኔን እንደዚህ የሚታገለ ልጆቼ ባለቤት ትዳሬ እኔን አንተ ያቁመ እየፈወስ እግዚአብሔር ትውልድን እየሰራ ለምን እኔ እንደዚህ አይነት ህይወት ኖራለሁ? ምንጩ የቱ ጋር ነው? እኔ ያለቃይ ነው የምነግራችሁ ብዬ ተመከሰል ጌታ ለልጁ ሙሉ በይል ምልክት የቱ ጋር ምን እንደተቀመጠ ቤተሰብ ላይ ምን እንዳለ የሷ ቤተሰብ ላይ ምን እንዳለ የኔ ቤተሰብ ላይ ምን እንዳለ ቀበሌ ውስጥ ያለ እርግማን እንዴት እንደሚዝ ከተማ ውስጥ ያለ እንዴት እንደሚዝ። ስለዚህ እግዚአብሔር ፊት አይናችሁ ይከፈት፣ ነፃ መውጣት ይሁንላችሁ። አሜን። ከሕግ እርግማን ኢየሱስ ነፃ እንዳወጣን ከቤተሰብ ነፃ መውጣት ይሁንልን። አሜን አላላችሁ? ሶስተኛው ለምን ነው ኢየሱስ ሁሉ ዋጋ የከፈለው ካላችሁ ኢየሱስ ስለኛ ኃጢአት የሆነው ለምንድን ነው? እኛ ጻድቅ እንድንሆን። እስኪ ጻድቅ ያለው በልባል እኔ ያያችሁ አፋችሁ ከፈቱ። እኔ ጻድቅ ያለው በል። እኔ ጻድቅ ያለው እኔ የእግዚአብሔር ልጅ ነኝ በል። እኔ የእግዚአብሔር ልጅ ነኝ። አታወሩ እኮ አሁን ይሄ በጣም ከባድ ቃል ነው። ሰው ኢየሱስን ተቀብሎ ስለ ጽድቅ የሚጠራጠር ሰው አለ። አንተ በሰራው አይደል የምትጸድቅ ሰርቶልህ ነው። ዋጋ ከፍለህ ጾም ጸሎት ገብተህ በጣም አንተ ጀንትል አማኝ ስለሆንክ እሱ በሰራው ለምን ሆኛል? ብዙ ጊዜ ሰይጣን እኛ ህይወት ላይ ይሄ ካልገባ ንስሐ ገብተህ እንኳን ያንተ ያልከባን ነው ያለ አንገት ያስገባል። ወለደ ነው ማለት አንድ ጊዜ አንድ መጽሐፍ ላይ ሳነበው እንደም ያለው ለመጽሐፍ የሚሆን ስለኛል አንድ አስተማሪ በጌታ የሆነ ሰው ትምህርት ለልጆች ስለ ጌታ ያወራል። ምሳሌ ምናምን ሳይሆን ትክክለኛ የሆነ ነገር ማለት እና ከሳል ደግሞ ከራሱ ፈረድ ውጪ የትና ስፖርት የሚያሰራቸው ልጆች አሉ። እሱ ጧት ነው የሚያስተምረው። ልጆች ስፖርት የሚያሰራበት ሰዓት ስደርስ መጥቶ ምሳውን በልቶ ሲሄድ አንድ ተማሪ ደምና ባለፈው የነገርከው ጌታ መቀበል ፈልጋለሁ እኔ ንስሐ አስገባኝ ነው። አሁን ልጆችን ስፖርት ላሰራጀ ስለወጣው አሰርቼ ስመለስ እንገናኛለን፣ ጸልይላለሁ፣ ንስሐ ትገባለህ፣ በጣም ደስ ይላል አለውና ስፖርት እያሰራ መሸበት። በቃ ጠዋት አገኛለሁ ብለው ወደ ቤት ሲገባ ልጁ ሞቶ አደረ። ምን ብሎ አደረ? እና የሰው እዛ ሀገር ላይ ለሁለት ዓመት ቀንና ለሌት ንስሐ ገባ። አእምሮ ሊፈነዳ ደረሰ። አገር ቀይሮ 7 ዓመት ነው።
አምሮውን ማልተፈው ሰባተኛው ዓመት ላይ ወይ ውስደ ብሎ ሲጸልይ ጌታ መጣና ቢያል በዛች ደቂቃ ሞቴስ እንደሰማው ይቅር በለኝ ስትል እኔ ምን ብዬ ነበር? ይቅር ብዬ ነበር። እስካሁን እየተከሰስክ ያለው ሰይጣን ነው እንጂ እኔ አይደለሁም። 7 እና 2 ስንት ነው? 9 ዓመት የተከሰስከው አለ። ይሄ ጻድቅ ያለው የሚለው መንፈስ ወደ ውስጣችሁ ከገባ ከክስ መንፈስ አለ። ትንሽም ትልቁን እያመጣ ሰይጣን ላያችሁ ላይ ይደርባል። አጠገብ ያለው ሰው ቆንጥጣችሁ እሱ በሰራው ጸድቀሃል በሉ ባካችሁ። በሰራው ጸድቀሃል። ስለዚህ የሆነ ልብሳችሁን አለማው፣ ሀብታችሁን አለማው፣ ጊሳችሁን አለማው በሰራው እኛ ምን ሆነናል? ለምንድን ነው ኢየሱስ የሁሉ ዋጋ የከፈለው? እኛ ምን እንድናገኝ? ጽድቅ። ሃሌሉያ! የማን ልጆች እንድንባል? የእግዚአብሔር ጽድቅ እንድናገኝ። ረክሰን ነበር፣ ቆሸን ነበር፣ ስማችን የሆነ ቦታ ገብቶ ነበር። በክርስቶስ ኢየሱስ ስም ይሄ መንፈስ በእኛ ላይ ይፍሰስ። አሜን። አጠገብ ያለው ሰው ላንተ ነው ኢየሱስ ይሄ ሁሉ የሰራው በሉ ባካችሁ። አላላችሁ በሉ ላንተ ነው በሉ። ሁለተኛ ቆሮንቶስ 5:21 እንዲህ ብሎ ይናገራል እግዚአብሔር ቃል። ሁለተኛ ቆሮንቶስ ምዕራፍ 5:21 ሁላችሁ ከለጋ ያወጣችሁ ብታነቡ ጥሩ ነው፣ ለእናንተ ይጠቅማል። ቅዱሳን ሁለተኛ ቆሮንቶስ 5:21 ይላል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። የማን ጽድቅ? ጮክ ብላችሁ የማን ጽድቅ? የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለኛ ኃጢአት አደረገው። ኃጢአት ያላወቀው እርሱን ስለኛ ምን አደረገው? ኃጢአት እኛ ምን እንድናገኝ? ጽድቅ እንድናገኝ። እጆቻችሁን አንሱና ጻድቅ ያለው በክርስቶስ በሉ። ያለው በክርስቶስ ድገሙ። ጻድቅ ያለው ባንተ በሉ። ኢየሱስ የተባረከ ይሁን። ይሄ ትልቅ ውለታ ነው። ጌታ የተባረከ ይሁን። ትርጉሙ እንዲህ ይላል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። የሌለበትን የማያውቀው አንተ ክፈልና ዋጋው ባይዞ ኢየሱስ የከፈለው ዋጋ ተመን የለው። ማንም ሊተምነው ምን አይችልም። በየትኛው ዓለም ላይ ያለ ነገር ምድራዊ ሰማያዊ ዓለማት ቢሰበሰቡ ሁለቱን አይደለም ኢየሱስ አንዱን የከፈለው መተኪያ አይገኝም። አንደኛ ጴጥሮስ 3:18 እንዲህ ይላል እግዚአብሔር ቃል። አንደኛ ጴጥሮስ 3:18 እንዲህ ብሎ ይናገራል። ትርጉሙን ላንብብ መጀመሪያ። እንዲሁም ክርስቶስ ለአንድና ለመጨረሻ ጊዜ ለስንትና ለስንት? ለአንድና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጽድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በሥጋ ሞት በመንፈስ ግን ሕያው ሆነ። እግዚአብሔር ልጅ ኢየሱስ የተባረከ ይሁን። አጠገብ ያለው እሱ ላንተ ነው የሁሉ ዋጋ የከፈለው በልባታችሁ። ትርጉሙ መደበኛ እንዲላ ክርስቶስ ደግሞ ወደ እግዚአብሔር እንድንቀርብ እርሱ ጽድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞት በመንፈስ ግን ሕያው ሆነ እያለ ይቀጥላል። ሮሜ 5:19 እናንብበው። ሮሜ 5:19 እንዲህ ብሎ ይናገራል። ሮሜ 5:19 የእግዚአብሔር ቃል እንዲህ ብሎ ይናገራል። ሁላችን እናውጣው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ዋው! በአንዱ ምክንያት ሁሉ ነገር እንደመጣ ሌላኛው ደግሞ መጥቶ በአንዱ ምክንያት ሰው ሁሉ ጸድቋል። በአንዱ ምክንያት ሞት ነው የመጣው።
በአንዱ ምክንያት ደግሞ ምንድነው የመጣው? ጽድቅ ነው የመጣው። ጨብጡና ኢየሱስ ላንተ ነው የመጣው በሉ ባካችሁ። ለምን ከፈለ ዋጋ ካላችሁ እኛ ምን እንድናገኝ? ጽድቅን እንድናገኝ እንድንጸድቅ። አራተኛ ኢየሱስ የእኛን ሞት የሞተው ለምንድን ነው? ሞት የሚገባን እኛ ነበር። መሰቃየት የሚገባን እኛ ነበር። ሰምታችኋል። መጽሐፍ ቅዱስ ስታነቡ ሶስቱ ሰዎች መካከል አንተ ጌታ ከሆንክ ለምን ራስን አታድን ብሎ የተሰቀለው አንዱ ሲሳደብ አንደኛው ምንድነው ያለው? እኛ እንኳን አላነበባችሁ? እኛ እንኳን በሰራነው ስራ ነው ይሄ እኛ ላይ የወደቀብን። እሱ እኮ ተሰቅሎ እኮ ምንም ሳያደርግ ነው ስለው ኢየሱስ አየና ዛሬ ከኔ ጋር ኢየሱስ ያለናል። ዛሬ ከኔ ጋር በገነት ትገኛለህ። እንገናኛለን ላይ መቼ? ዛሬ። ለምንድን ነው ኢየሱስ ክርስቶስ የእኛን ሞት የሞተው ካላችሁ እኛ የእርሱ ሕይወት እንድንካፈል ነው። የእርሱን ሕይወት እንድንካፈል ጨብጡና የእርሱን ሕይወት እንድትካፈል ነው እሱ የከፈለልህ ይበሉ ባካችሁ። ሕይወት እንድትካፈል ነው እሱ የከፈለልህ። እግዚአብሔር መንፈስ የተባረከ ይሁን። አሜን አላላችሁ ወይ? የዘላለም ሕይወት እንድናገኝ ነው። የምን ሕይወት? የዘላለም ሕይወት። እኛ ዘላለም ሕይወት ያልነበረን ሰዎች ነበር። የት እንደምንሄድ የማናውቅ ሰዎች ነበር። ዛሬ ዳሳሳ ጎጆ ውስጥ የሚኖረው የሚመካበት አንድ ነገር አለ። ቪላ ቤት ውስጥ የሚኖረው የሚመካ ቢሞት እንኳን እኔ ወደ እሄዳለሁ ወደ ጌታ እሄዳለሁ ብለን ደረታችን ነፍተን የምናወራው እሱ ሰርቶ ስለጨረሰ ነው። እኔ ብሄድ ይሻላል ብቻ አይደለም ያለው 14ኛው ምዕራፍ ዮሐንስ ላይ እሄዳለሁ አለ። ለምን? ስፍራ ለእናንተ ላዘጋጀላችሁ እሄዳለሁ። ተመልሼ ግን ምን እላለሁ? እመጣለሁ። ከመጣሁ በኋላ እኔ ወደ ምኖርበት ቤት ምን አደርጋችኋለሁ? ወስዳችኋለሁ። ስለዚህ የማንም ልብ ምን አይበለው? አይታወቅ። አትታወቁ። በደንብ እግዚአብሔር ምን በሉ? እመኑ እያለ ጌታ ኢየሱስ ክርስቶስ ያበረታታቸው ሁለት ሲያምኑና ያለ። ለምንድን ነው ጌታ ኢየሱስ ክርስቶስ የእኛን ሞት የሞተው? ስለኛ የዘላለም ሕይወት እንድናገኝ ሕይወቱን እንድንካፈል። ስለዚህ ይህ መንፈስ ያስፈልገናል። ሮሜ 6:23 አብረን እናንብበው እስቲ። ሮሜ 6:23 የእግዚአብሔር ቃል እንዲህ ይላል። ትርጉሙን ላንብብ። ሮሜ 6:23 እስቲ ይህንን ድንጋይ ኦሪጂናል ገዝቶ የሚያመጣ ካለ እግዚአብሔር ይባርክ። ነገ ሰኞ ነው። ይህ ኦሪጂናል ድንጋይ ቻርጅ የሚወስዱ ብላችሁ ገዝታችሁ እንደዚህ ማስታወቂያ ተናግረን ነው የስፒከር ተገዝቶ የመጣው። እንደዚህ እዚሁ አብተን ነው እዚህ ያለው ገዝቶ እዚህ አብተን ነው። እግዚአብሔር ዘመኑን ይባርክ። ምን ነው ሰውየው ይባርከው ስል ዝም ትላላችሁ? ይባርክ። አሜን። እናንተን አምጡ ይባርኩ፣ ሰውየው ይባርክ። አሜን። ሃሌሉያ። ለሁሉ ነገር ቸርችላችሁ ታሉ። ይሄ የበረከት መንገድ ነው። ኢየሱስ የተባረከ ይሁን። ሮሜ 6:23 እንዲህ ብሎ ይናገራል እግዚአብሔር ቃል። የኃጢአት ደመወዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በኢየሱስ የዘላለም ሕይወት ነው። ለምንድን ነው ጌታ ኢየሱስ የእኛን ሞት የሞተው ካላችሁ፣ ሞት የነበርነው እኛ የዘላለም ሕይወት አግኝተን የእሱን ሕይወት እንድንካፈል ነው። የዛሬ 2000 ምናምን ዓመታት በፊት ኢየሱስ የተሰቃየው የተገረፈው ከሰማያት መጥቶ ሰው መስሎ ባሪያ መልክ ይዞ እንወዳው ዘንድ ደም ግባቱን እስኪያጣ ድረስ በምድር ላይ የተንገላታ። ብዙ ጊዜ ሰዎች ኢየሱስ ሲሰበክ ያዛጋቸዋል፣ ያሳክካቸዋል። ምን የሆነ ነገር በቃ መውጫ ጊዜ ምናምን በጣም ይረዝማል። ግን ትበላለህ፣ ትጠጣለህ፣ ትሰፋለህ፣ ትሄዳለህ ስል ባልተሰበረ ልብ ወንበር ይሰብራል። በዚህ ነው መስበር ካለብህ ውለታው። ክርስትና ለምን ቀጠለ ካላችሁ ውለታው ስለማናስብ
ለምን እንባችን ጠፋ ካላችሁ ውለታው ስለተዘናጋ። ትላንትና ኢየሱስን ስትቀበሉ የነበረው እሳት፣ ትላንትና ኢየሱስን ስትቀበሉ የነበረው ፍቅር፣ ትላንትና ኢየሱስ ስትቀበሉ የነበረው ጸሎት፣ ትላንትና ኢየሱስ ስትቀበሉ የነበረው ቅንነት ለምን ጠፋ ካላችሁ ውለታው እየተዘናጋ በሄድነው ቁጥር የመስቀሉ ስራ መስቀል ላይ ለኛ የከፈለው እየተዘናጋ በሄድ ቁጥር ሕይወታችን እየደከመ ይሄድ። ትኩሳት ውስጥ ሳትበርዱ እንድትኖሩ የሚያደርገው አንዱ ለኔ የከፈለው ዋጋ ብላችሁ ማሰብ ሲጀምሩ የኔ ነው ያላችሁ እየጣላችሁ ወደ እሱ መቅረብ ትጀምራላችሁ። እግዚአብሔር ይህ መንፈስ ወደ አጥቢያ ይመልስ። አሜን ለማለት ራሱ አሁን ሁላችሁ ዶሮ ይሁን በሬ ይሁን በልታችኋል ብቻ ለኪንቱ ያለልኝ ልምስ ጥቅም ብሎ ነው የመጣው። አሁን ራሱ በእንግሊዝኛ አሜን ትላላችሁ። አሜን በል ጨብጡ ነው። ውለታው ስታስብ ፍቅሩ ይጨምራል በሉ ባካችሁ። ጸሎት ይጨምራል በሉ። ቅንነት ይጨምራል። ወደ እሱ መቅረብ ይጨምራል። አትወርድም፣ በከፍታ ያኖርሃል በሉ ባካችሁ። እግዚአብሔር የመንፈስ በእናንተና በሌላ ያብስስ። ኢየሱስ ማን ነው? ዮሐንስ 3:36 እንዲህ ይላል እግዚአብሔር ቃልና አንብቦ ዮሐንስ 3:36 ላይ እንዲህ ብሎ ይናገራል የጌታ የእግዚአብሔር ቃል። በወልድ የሚያምን ሁሉ የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወት አያይም። ወልድ የከፈለውን ያላመነ ለዚህ እኮ ነው ኢየሱስ ያድናል ምንለው። አጃጅ ውስጥ ቢሆን ምን ቢሆን እሱን ኢየሱስ ያድናል ብለን ጮህ የሚያደርገው ይሄ ለምንድን ነው? እሱ የእኛ ሞት ወስዶ ራሱ የሞተው ለምንድን ነው? በወንድዬ ቦታ ምትክ ሆኖ የገባው ካላችሁ እኔ የዘላለም ሕይወት አግኝቼ የእሱን ሕይወት እንድኖር ይህንን አባቴ መስጠት አይችልም ወንድሙ፣ ኢየሱስ ግን ሰጥቶኛል። አሜን አላላችሁ? እግዚአብሔር ኢየሱስ ያድናል። አሜን አሜን በሉ። አሜን። አጠገብ ያለው ሰው ያዙና ኢየሱስ አሁንም ያድናል በሉ። ኢየሱስ አሁንም ያድናል። ያደከመን ጉልበት ያለ ኢየሱስ ብቻ ነው። አሜን። በቀሪ ዘመናችሁ በትኩሳት ደስ በሚል ሕይወት በነገራችሁ ላይ ለአንተ ሰዎች የሚሰጥ ሂስ አይደለም። እሺ ሰዎች አንተን የሆነ የሚያወሩት አይደለም። አንተ ከእግዚአብሔር ጋር የምትኖሩ ሕይወት፣ አንቺ ከእግዚአብሔር ጋር ከአምላክሽ ጋር የምትኖሩ ሕይወት። አንዳንድ ቦታ አይታ አንዳንድ ሰዎች ጋር አንተ ስትስማማ ካንተ ጋር እግዚአብሔር ያለ ይመስላል። አንተ ከዛ ሰው ጋር በሆነ መንገድ እግዚአብሔር ባለበት መንገድ ደስ በማያሰኝ መንገድ አልቀላቀልም ስትል እግዚአብሔር እንደሌለ ሰው የምትቆጠርበት ቦታዎች አሉ። ክርስትና ዳቃላ ላይ ተደፍቶ ሁሉ ሰው መጥቶ የ5 ብር የ10 ብር የ50 ብር ገዝቶ ይዞ የሚሄድ ድንች አለ። የግል ሕይወት እግዚአብሔር ሕይወታችን እንድንጠብቅ ማስተዋል ይስጠን። አሜን። ጨዋቸው አሜን በል። አሜን። ባለቤቴ በፊት ነው ያለችው። እኔና ባለቤቴ ወደ ላይ ስንል ሚስት ስለሆነች አላስገባትም። ባለ ስለሆንኳት ደግሞ ምን አታረገው አታስገባ። ኧረ ጌታ እሷ የኔ ባል እኮ ነው ማለት አትችልም። ኧረ የኔ ሚስት ነች ያገልግል ማለት አይቻልም። ሕይወት ግል ሚዲያ ላይ ሰማለሁ። በጣም 2:3 ካሰት ያወጡ ሰዎች ሲያወሩ ሰማለሁ። ክርስትና የጣሉ ያልገቡ ሰው እንትና እንዲህ እያሉ እኔ ወደ እንትና ሃይማኖት እመለሳለሁ። ሲጀመር እንደዚህ አይነት ሃይማኖት እኛ አልተቀበልንም። ከእነንትናም የወሰነው ሃይማኖት የለም፣ ለእነንትናም የሚኖር ሃይማኖት የለም። የእኛ ሕይወታችን ኢየሱስ ብቻ። አሜን። ማንም ቸርቹን ጥሎ በሄድ አንተ ከጌታ ጋር ከቀጠል ጌታ ካንተ ጋር ይቀጥላል። ጆቻችሁን አንሱና ለኔ ነው የሞትከው ላንተ ኖራለሁ በሉ። ለኔ ነው የሞትከው ላንተ ኖራለሁ፣ ላንተ ኖራለሁ በሉ። ላንተ ኖራለሁ። ኢየሱስ የተባረከ ይሁን። አሜን። አጠገብ ያለው ሰው ካንተ ያለም ኢየሱስን የተቀበልኩት በሉ ባካችሁ። ኢየሱስ ራሱ ሞቶ ነው ሕይወት የሰጠኝ በሉ። ጌታ የተባረከ ይሁን። አሜን ነው ወይ? ዮሐንስ 6:40 እንዲህ ብሎ ይናገራል እግዚአብሔር ቃል። የአባትህ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። የሞተው ለዚህ ነው፣ እኛን ለማስነሳት
ሙት ነበራችሁ ይላል ጳውሎስ። ሙት ምናችን መንፈሳችሁ ሙት ወቀሳ የሌለ ህይወት ይኖር ነበር። ምንም ብናደርግ ወቀሳ የሌለ ህይወት። ጳውሎስ ሞቶ ስለሆነ ያወራ በጋለ ብረት እንደተጠበሱ ናቸው ጥለዋል። እንደዛ ነበር። ግን ኢየሱስ ክርስቶስ መጥቶ እኛ ህይወትን ወስዶ እሱ ምትክ የሆነው የዘላለም ቤት እንዲኖር አሁን ታስታውሳለህ። እዚህ ከራይ ቤት የሌለበት ቤት አለ። መብራት የማይጠፋ ከተማ አለ። ውሃ የማይጠፋ ከተማ አለ። ክርክር የሌለ ከተማ አለ። ጭቅጭቅ ንትርክ የሌለ ከተማ ይጠብቀናል። አጨብጭብ ለዚህ ከተማ ይጠብቀኛል። ለዚህ ነው ኢየሱስ የሞተው። በዚህ ባይመች አይዟችሁ እዛ ምንጭ ሀገር አለ። ጨብጡና ነገር እዛ ምንጭ ሀገር አለ በሉ ባካችሁ። ሴት ወንድ የሚባል የማይኖርበት ጋብቻ የሌለበት ሰው ሁሉ መልአክ ሆኖ የሚኖርበት ከተማ ይጠብቃል። ደስተኛ ናችሁ በዚህ ከተማ? ለሱ ከተማ ክብር የሆነውን ለእኛ ለተሰራው ለዚህ ነው ኢየሱስ የሞተው። ዝም ብሎ አይደለም የሞተው። ስለዚህ ተራ ህይወት አትኑሩ፣ ተልካሻ ህይወት አትኑሩ፣ ውሸት ህይወት አትኑሩ። እኔ ባለፈው መጽሐፍ ሳጠና የኔ አንተ ወንደሰን እስከመቼ ነው የውሸት ስብከት የምትሰብከው? የውሸት ስብከት ይሄ ራስን እኮ ነው የሚለው። ምን ሆኖ ካላችሁ መጽሐፍን ሳነበው የሚባርክ አምላክ ነው፣ ከና የሚያደርግ አምላክ ነው። ዝም ብለህ አንተን ቡትቶ አፈር ደቼ እያበላ አይደለም። እኔ አንተን ይባርካል እያልኩ እኔ ያልኩ ማለት እኔ ህይወት ያላየው ለሰው እያወራ እኔ ያልቀመስኩ ለሰው እያወራ እኔ እዚህ ወጥቼ በእግር ምናምን ማለት ላይ ምናምን የት ነው ጋንዳራ የሚባል ከተማ እየሄድኩ ምን ነው ነብዩ ዛሬ ደግሞ ስለ ስፖርት ነው ለጤና 7 ሰዓት ለዚህ ነገር አሁን ስለባይ በቃ ራስን እንዴት እንደገደሉ አይዘሬ ይወላል። እግዚአብሔር የሚቀባችሁ እጃችሁን አይደለም አእምሯችሁን ነው የሚቀባው። ራስን ቀባ። አእምሯችን ካልተቀባ እጃችን ላይ ያለው ነገርኛ ቀና ሊያደርገን ምን አይደል? አጣጣና አእምሮ ያልተቀባው ሰው ገንዘቡን ይዞ ገደል ይገባል። ዝሙት ቤት ነው የምታገኘው። እውነት ነው ውሸት? ያ ትናንትና የዋ የነበረው ሰው ትምክተኛ ሞት አገኘዋል። ምኑ ነው የተቀባው? እጁ ነው እንጂ አእምሮ አይደለም። አንድ ሰው ባርኩ። እግዚአብሔር ከእጅ ይልቅ አእምሮን ይባርክ በሉ ባካችሁ። እግዚአብሔር አእምሮህን ይባርክ። ኢየሱስ ማን ነው? ክብር ለማን ይሁን? ይሄ ጫምድዶ የያዘ ትምህርት የፈረሰ ይሁን። አሜን አሜን አላላችሁ? የፈረሰ ይሁን። አሜን የፈረሰ ይሁን። አሜን የፈረሰ ይሁን። አሜን። እኔ ልጩ ነው ማራ ነብይ በገዛ ሀገር ተቀባይነት የለውም። እዚህ ባትቀበሉ እንኳን እዛ ትውልድ አለ ሰብኳል። የምር ነው ማለት እግዚአብሔር የሚባርክ አምላክ ነው። ሞቶልኛል። አሜን ባሉ ውሸት አታስሩ። አሁን ያለንበት ይሄ ራሱ ለነካስ ምንድነው? እኛ ምን አባይ ለራሱ በስንት ነገር ይሰራል። ምንድነው እንደዚህ ዳሳሳቦቹ ታፍነ ሰንታመጡ መጸለይ ያለብን ተበረከ ከዚህ ቤት ራሱ ስበል ማለት መቻል አለ። መጋቢዎች በጣም እንዳትቆጡብኝ በጌታ ፍቅር ለምናሉ እኔ የተረዳው ነው ማው በኢየሱስም የከርስ የተሰበረ ይሁን። አሜን። የሆነ እንደዚህ ቦትቶ የሚዝግ አንድ ቦታ ላይ አምራም ታቻምናም ዘንድሮ አራ መናገር ጀምሬያለሁ። ወደ ላይ የሚመጣ ክብር አለ። አሜን። ተናገር ባንተ ላይ ይሆናል በሉ ባጋር እግዚአብሔር ከህይወታችን ላይ ይስበር። አሜን አሜን በሉ። አሜን። ተመሳሳይ አንድ አይነት ነው። እግዚአብሔር አልሰጠንም። እግዚአብሔር ማለዳ አዲስ ቅድም ዘምረናል። ራሱ አዲስ ለብለ ዘምረን እግዚአብሔር አዲስ አምላክ ወዴት ነው የምትሉት? ልጆች እየሰበኩት ዮሐንስ 5:24 ፋሲካ ምንም ጌታ አይቀመጥም ለፊት ነው። ከዚህ በኋላ ምን እናያለን? እውነት እላችኋለሁ ቃልን የሚሰማ በላከው የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ለምንድን ነው ኢየሱስ የኛን ሞት የሞተው? የዘላለም ሕይወት አግኝተን እሱን ሕይወት እንድንኖር ነው። አምስተኛ ኢየሱስ ስለኛ ደሃ የሆነው ለምንድን ነው? መጽሐፍ ስለእናንተ ምን ሆነ ይላል?
ተናገሩ በኢየሱስ ምን ሆነ ይላል? ድሃ ሆነ። ስለናንተ ምን ሆነ? ድሃ ሆነ ይላል። እኔ ከማንም አልሻለም። ማንም ኮፒ መሆን አልፈለግም። ራሴ ነው መስበክ የምፈልገው በሕይወቴ ግን አሁንም አንድ ነገር ልንገራችሁ በዚህ ወቅት ስለናንተ ድሃ ሆነ ስለ ብዙ ትምህርቶች ስለ መንፈሳዊ ሀብት ብቻ ነው የሚያወራው። በዚህ ምድር ላይ ያለ ስለምትበላው ነገር እንኳን አያወራም። ግን ምድር ላይ ሆነ ምድራዊ ነገር አያወራም። ሰውየው እዚሁ ሰጥቶ እዚህ ወጥቶ እየተቸገረ ግን አያወራም። ያለው ሱፍ አንዷን 10 ዓመት እየለበስን እዚሁ እናወራለን፣ ግን የሚቀየር ነገር አናወራም። እኔ ጸልያለሁ ላመነ ሰው አእምሯችን በኢየሱስ ይፈወስ። አሜን። ሁለተኛ ቆሮንቶስ 8 አንብቡ ከእግዚአብሔር ቃል ነው። 8:9 እንዲህ ይላል፣ የጌታችን የኢየሱስ ክርስቶስ ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ስል ድሃ ሆነ። ትርጉሙን ነው ያነበብኩት በጣም ስለሚያብራራ። ሀብታም ሆኖ ሳለ ስለ እናንተ ምን ሆነ? ድሃ። ሀብታም ስል ቤት ያለ ማለት ብቻ አይደለም፣ ከታላቅ ክብር ነው የወረደ። ሌላው ድሃ ማለት ደህንነት አላለም። እዚህ ድሃ ነው፣ ምስኪን ነው፣ ሁሉ ነገር ያለው መጥቶ የሚበላት ፈጣሪው ፍጡር ተፉበት፣ ተቹበት፣ አንገላቱበት፣ አሰቃዩበት። ለማን? ስለናንተ። ለምንድን ነው ኢየሱስ ያው ውለታ የዋለልን የከፈለው? ለምንድን ነው? ሀብታም ሆኖ ድሃ ለምን? ለምንድን ነው ድሃ የሆነው ስንል እኛ በእርሱ ባለጠጋዎች እንድንሆን ምንም ነገር እኛ በእርሱ ባለጠጋዎች እንድንሆን። ሁለተኛ ቆሮንቶስ 9:8 እዛው 8:9 እንድሎ ይናገራል። ሁልጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ስራ ሁሉ እንዲተርፍ እግዚአብሔር ጸጋውን ሁሉ ሊያበዛላችሁ ይችላል። ስንቱን? ሁሉ ሊያበዛላችሁ ይችላል። ለበጎ ስራ ይሁን እንጂ ሁሉ ሊያበዛላችሁ ይችላል። ግን ስለ ማስጠንቀቂያ ነው። ለበጎ ስራ ይሁን እንጂ ሁሉ ከስርቆት ከወንጀልና ከወንበድነት አይሁን እንጂ ሁሉን እግዚአብሔር ሊያደርግ ምን ይላል? ይችላል። እኛ በእርሱ ባለጠጋዎች ሆነን እንድንኖር ነው ኢየሱስ ድሃ ያ መስቀል ላይ ነው የጮኸው አንዱ ይሄ ቀና በል ተጎሳቁለን እንድንኖር አይደለም፣ ግራ ተጋብተን እንድንኖር አይደለም። እግዚአብሔር አምላክ ይፈውሰናል። አሜን በሉ በኢየሱስ አሜን። እኔ ዛሬም ልንገራችሁ ያልተጻፈ ህይወት ብዙዎቻችን የኖርን ነው። ያላለን ህይወት እሱ ከፍሎ ግን እንዳልተከፈለ። አሁንም አንድ ሰባኪ ሲያወራ የሰማሁት አንድ ሰው ለአንድ ሳምንት ጉዞ አገልግሎት እየሄደ በመርከብ ነው የሚሄደው እና ረጅም ጎዳና ስለሆነ እያደረ መርከብ ይጓዛልና ለሱ ሙሉ ነገር አልጋ፣ ቁርስ፣ ምሳ፣ ራት፣ መቀየሪያ ልብሶች፣ ሽንት ቤቱ ሁሉ ነገር ተከፍሎለታል። እሱ ገና መርከቡ ሲገባ አንድ ሰውየው ግን ከወንበሩ ሳይንቀሳቀስ ምግብ ሳይበላ ከስንት ቀን በኋላ ጌታ ሆይ ሳልደርስ አንተ ለማገልገል እየሄድኩ ሳልደርስ ድሞት ነው ስል ጌታ አንተ ያልበላ ብለህ እንጂ ለአንተ ከሁሉ ተከፍሎ እንደሚያለው ምኑ ጋር ነው ሲል ሁሉ ሂድና ምግብ ጠይቅ ተከፍለዋል፣ አልጋው ተከፍለዋል፣ ሽንት ቤት ተዘጋጅቶልሃል። ተከፍለ ህይወት ላይ አጠገብ ያለው ሰው ምንም ይበል ካለ ሄደህ ጠይቀህ ጨብጥና እግዚአብሔር አምላክ
ዳው ነው አልፈጠረም። አላ እግዚአብሔር ሀብታምን ድሃ ያደርጋል አለችና ወርዳ ግን እሷን ቃል ቀየረች። ምን አለች? ምስኪኑን አትቢያ ምን ያደርጋል ያነሳ። ብዙ ጊዜ የምንጠቅስ ስለምጠቅስ ነው የመጣው። ምስኪኑን ከትቢያ ከውድቀት ያነሳል። እኛ ሰዎችን እየተቃወምን አሁን ለምሳሌ ኢትዮጵያ ውስጥ የሚያገለግሉ ነቢያቶችን ሰዎች የሚቃወሙት እኮ አቃል ለምን አውጣ ብሎ አይደል? ሁለት ውሸት። ለምን ብዙ ሰው ተፈወሰ ብሎ አይደል? ለምን ይሄ ላይ መኪና ነዳ? ለምን እንደዚህ ቤት ውስጥ ኖረ? ለምን እንደዚህ አይነት ነገር ጭራሽ ቤት ውስጥ እንትን ስክሪን አስገባ? ያዋል መልካሙ ለምን እዚህ አይወር? አንድ ሰው ሰሞን እዛ ከተማ ላይ ሰውየው ሲያወራ ሰምቼ በጣም ያሳቀኝ ነገር ምንድነው? አንዱ መጣና በጣም ሰውየው ቤት እየነዳ አንተ እግዚአብሔር ገስ ሰው ሁሉ እየተራበ ይሄን መኪና ትነዳለህ እንደ ምናምን ሲተው ባካ አንተ በዚህ መኪና ትደነቃለህ እንደ እኔ አውሮፕላን ለመግዛት ራሱ ተነጋግሬ ጨርሻለሁ ስለ አዎ አውሮፕላን ለመግዛት ተነጋግሬ ጨርሻለሁ ስለ እሺ ደስታ ግን የት ነው የምታሳርፈው ስለ አንተ ጭንቅላት ላይ አዲያ አይፈወስም እንደዚህ አይነት አሁን ብር ይሻር ለማውራት ልብስ ይሻር ለማውራት የምታወሩት ነገር መናገር ሲጀምሩ ሁለት ከሆነ መውረስ ይጀምራል። አሜን ጮሃችሁ አሜን በል። እነሱ ለመክነስ አውራ ምክንያት የለኝም ታውቃላችሁ። ግን አንተ ውስጥ ምን በላችሁ አሁንም ስኬትን የምትቃወም ከሆነ ወደ ህይወታችሁ መቼም ስኬት አይደለም። በተሳኩ ሰዎች ምትቀሙ ከሆነ ወደ ህይወታችሁ ስኬት አይደለም። የምትቃወም ነገር መቼም አንተን አያገኝም። ቲቪ ከፍተን ዝም ብሎ ሰዎችን እንተቻለን። እውነቱን ልንገራችሁ ሰውየው አንተ ማን እንደሆንክ አያውቅም። ማን እንደሆንክ የት እንዳለ ያንተ ህሊና ነው የቆሸሸው። ሰውየው ግን ነፃ ነው። ያንተ ህሊና ነው እሱ ያወራ እዚህ የቆሸሸው። አንድ ቻናል እኔ በጣም ወዶ ሰው አለ ሌላ አንድ አማኝ ሳወራ አራሱ ነው እሱን አትከታተል አዲስ ማውሰድ እሱ ይሰማል አንተ ግን አሁን አልሰማም ውጣ ከፊት ያለ ሶርበል ከፊት አንተን አልሰማም ከሱ ጋር እንድታቃላ አንተን አልሰማም አቋማቸው አቋሚ ሁለት ጊዜ አትሞቱ አንዴ ነው የምትሞቱ እግዚአብሔር ስለተባረከ ስድስተኛ ኢየሱስ ያውሉ ወለታ ለሚከፈል ካላችሁ ኢየሱስ የኛ ነው የተሸከመው ለምን ናውራኞች እኛ ይላል ናውራችሁ ተሸከመኝ ነው ታውቃለህ በመጨረሻ ነው ለምን ተሸከመ ፋሲካ ላይ ዶሮ አርደን እንዳንበላ ነው ዶሮ ይላችሁ ስትበሉ የሁኔታው ቀናስ ፋሲካችን የእነንትና በረት አረደ ይላል መጽሐፍ ፋሲካ ቀን የእነንትና ሳንጋ ታረደ ይላል ፋሲካ ቀን ምግብ ዶሮ ታረደ ይላል ፋሲካችን ክርስቶስ ምን ሆኖልናል ታርዶልናል አጨብጭብ ለእግዚአብሔር ለኢየሱስ ክርስቶስ ኢየሱስ ጩና ኢየሱስ በሉባካል ኢየሱስ የኛ ነው የተሸከመው ለምንድነው ስንል እኛ የእርሱ የክብሩ ተካፋዮች እንድንሆን አውደቶተን የክብሩ ተካፋዮች ይዞ የመጣው የክብሩ ምን ተካፋዮች ሊያከብረን ነውራችን የተሸከመው እንዴት ነው ለመጻፍ በትዕግስት ተሸከመ ይላል። ለምንድነው አንተ ማተውስን ወንድስን አልወጣም እዛ ነው ያለው ሲወጣ ይሸከም ብሎታል ኢየሱስ። አሁንም ልጅ እዛ ነው ያለው እኔ አላቆም እሱ ግን አትድልኛል አልወጣም እዛ የሆነ ጎፋ የሚባል ነገር ላይ አባቱ የተለያየ ነገር እያረደ ቀብሮታል ይውጣ ይለዋል። ለሌላ ነው የሚገባው አንተ ከየት እንደመጣ ለምን አታወራም? ኢየሱስ ይዞ የመጣው ክብርን እንድንካፈል አንድ ሰው ቆንጥጣችሁ ለክብር ነው የተጠራው በልባ ኢየሱስ ማን ነው? ዕብራውያን 10:2 ዕብራውያን 9:13-14 ሄዳችሁ አንብቡ። ስለሄደ
አውርቼ ልጨርስና እንሂድ። ሰባተኛ ለምንድን ነው ያ ሁሉ ውለታ የከፈለው? ኢየሱስ ጥላቻን እና ንቀት በትዕግስት ንቆ ያስፈለገበት ምክንያት አለ። ለምንድን ነው ኢየሱስ በእኛ የጥል ግድግዳ የሚቃል አለ? ምን አለ ይላል? ምን ሆነ ነበር? ኢየሱስ ከመምጣታችን በፊት ተጣልተን ነበር። አያችሁ፣ ጥላቻ የሚባል ነገር ነበር። እኛና እግዚአብሔር ማይገናኝ። ሉቃስ ወንጌል ላይ አልዓዛር የሚባል ሰው አይነት በዚህ ምድር ላይ ኖሮ እያለ ቁስሉ ምናምን ውሻ ይልሳል፣ ሀብታም ደጅ ላይ ምናምን ሰርግ ላይ ምናምን ሰውየው ያባራል፣ ውሻ ይለቅበታል የሚለው ሰው ሕይወት አልዓዛርን ቀድሞ ሞተ፣ ሀብታሙ ተከትሎ ሞተ። ሄዶ ሲያየው የአብርሃም እቅፍ ላይ ተዝናንቶ ተቀምጧል። ያ ሲኦል ላይ ሆኖ እሱ አብርሃም አልዓዛር ስለው አልዓዛር አይደለም እና አራማታ እንዳምላጁን ማላ ነጥሮማሰል አይ ምድር ላይ ቀረ። ይሄ ምርጫ የጠፋው እዛው ነው የቀረ። እዚህ ሆኖ ታርፎ ነበር፣ እዚህ ሆኖ አልታረቀ። እግዚአብሔር አምላክ ስላስታረቀ ስሙ የተባረከ አሜን። ኢሳይያስ 53:3 ምን ይላል? ቀደም ያነበው እንደገና ምናምን 53:3 ምናምን ተጠቅማችሁ ጨርሻለሁ። ዛሬ እንሰጥብላላችሁ እንዴ? እቁብም የለም እኮ ማስታወቂያ ተናግረናል። ስሙ እግዚአብሔር ባትናም የለም ወጭ ማላወጣችሁ። ይሄ ደግሞ ወጭ ያስወጣም ስሙ። የተናቀው ከሰው የተጠላ የማም ሰውም የሚያውቅ የተናቀ ከሰውም የተጠላ የሕማም ሰው ደዌው የሚያውቅ ነው። ሰው ፊቱን እንደሚያስታውስበት የናቀው ነው አለ በኋላ እኛ አላከበር ነው። እሱ ግን እኛ ለማክበር ሲመጣ እኛ እንኳን ምን አላረጉም ነው ኢሳይያስ አላከበር ነው። ትርጉሙ በጣም ያብራራል። ሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበረ። ስቃይ ከሱ ምን ያለው ነበር? አልተለየም ነበር። የዚህ ምድር ኑሮ ጨርሶ እስኪሄድ አልተለየውም ነበር። እኛም አላከበር ነው። በእርግጥ እሱ ደዌያችን ወሰደ፣ አላከበር ነው። ሳያከብረን እኛን ያወቀ ጌታ፣ ሳንታዘዝ ያወቀ ጌታ፣ ስሙን ሳንጠራ ስማችን ያወቀ ጌታ እያሰባችሁ ዛሬ ቀን እንድትሉ በጌታ በኢየሱስ ስም አሳስባለሁ። አሜን በሉ። አሜን። አንደኛ ዮሐንስ 3:1 እንዲህ ይላል፣ የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰው ፍቅር ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን። ዓለም እኛን የማያውቀን እርሱ ስላላወቀው ነው። ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠንም። እሱ የሚገለጥበት ጊዜ እናየዋለንና በእርሱ እንደምንመለስ እናውቀዋለን። የእግዚአብሔር ልጆች ተብለን እንድንጠራ አብ አትረፍርፎ ያፈሰሰልን ፍቅር ምንኛ ታላቅ። ምን ለማድረግ? ጥላቻ አስወግዶ እኛን ለማክበር። እግዚአብሔር መንፈስ አሁንም እኛ ላይ ያብዛ። አሜን። ማቴዎስ 26:67 እናንተ አሁን እኔ ያላብራራሁት እናንተ ይጠቅማል። እኔ ሁሉ የቁጭ ቢያር ለሚያገኘው ታጥንቼ እዚህ መጽሐፍ ሀሳቡ ለማውራት ነሳ ዘብያር ለሚያመጣው እናንተ ደግሞ ዝም ብላችሁ ተስፋ ይጠቅማችኋል ማለት ነው። ግን እንደ ፈቃዳችሁ ይሁን። 67 እንዲህ ይላል 26:67 በዚህ ጊዜ ፊቱ ላይ እየተፉ በጡንቻ መቱት።
ሌሎችን በጥፊ የመቱ ክርስቶስ ሆይ ማን ነው የመታ? እስቲ ትንቢት ተናገር አሉት። እቺ ቃል በጣም ጠቅማኛለች እና የተለያየ ነገር በሕይወታችሁ ሲገጥማችሁ ይህን ማሰብ ከቻላችሁ አይጎዳችሁም። ምክንያቱም ኢየሱስ የተከበረ ነገር ስለሆነ አልፋችሁ መሄድ ትችላላችሁ። ልባችኋል ኢየሱስ ምን አይነት ስለኛ እንዳሳለፈ ሌሎችን በጥፊ የመቱት ክርስቶስ ሆይ ማን ነው የመታ? እስቲ ትንቢት ምን በል ንገረን አሉት። ውርደታችን የተሸከመ ጌታ ለክብር ነው። አሜን አሜን በሉ። ነገር ባጠገብ እንዳትዋረድ ኢየሱስ ስላንተ ተዋርደዋል በሉ። እንዳትዋረድ ኢየሱስ ስላንተ ተዋርዷል። ክብር ለማን ይሁን? ዮሐንስ 1:17 ሕግ በሙሴ በኩል ተሰጥቶ ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል ምን አለ መጣ ይላል። የመጨረሻው ተናግሬ ልጨርስ። ይሄ ሁሉ ውለታ ለምን ከፈለ ካላችሁ፣ ስምንተኛው ኢየሱስ ከሕግ እርግማን እኛን ለመዋጀት እርግማን የሆነው ኢየሱስ እርግማን የሆነው ለምንድን ነው ካላችሁ፣ እኛን ከሕግ እርግማን ምን ለማድረግ ነው? ለመዋጀት። ቅድም አውርቻለሁ አንደግሞ። ለምን ኢየሱስ እርግማን ነው? ይህ መጽሐፍ ዘዳግም 21:23 ስታነቡ በእንጨት ላይ የሚሰቀል እሱ ምን የሆነ ይሁን የተረገመ ይሁን ይላል። ታዲያ ሕጉ ላይ የተጻፈውን እያወቀ ኢየሱስ ለምንድን ነው የተረገመው? ኢየሱስ ይሄ ብሉይ ኪዳን ላይ የተጻፈ ቃል ያውቃል። ኢየሱስ ለምንድን ነው ኢየሱስ ክርስቶስ ከሕግ እርግማን እኛን ለመዋጀት እርግማን የሆነው ስንል እኛ በረከት እንድንቀበል ምን እንድንቀበል በረከት። እስቲ በረከት በሉ ባካችሁ በኢየሱስ ስም። ይሄ በረከት እኛን ያግኝ። ያው ወደ አዲስ ኪዳን ውስጥ ነው ያለው ስላልገባ አንዳንዴ እኛ ጋር ላይደርስ ይችላል። በኢየሱስ ስም ዛሬ ይድረስ ወደኛ። ጮኻችሁ አሜን በሉ። ከሕግ እርግማን የዋጀን ጌታ ዝም ብሎ አይደለም። እግዚአብሔር ስም የተባረከ ይሁን። ክብር ለማን ይሁን? ክብር ለማን ይሁን? እስቲ ክብር ለእግዚአብሔር ይሁን በሉ። እግዚአብሔር ስም የተባረከ ይሁን። ስለዚህ ከሕግ እርግማን ምን አድርጎናል? ዋጅቶናል። ኢየሱስ ከምንድን ነው የዋጀን? ከሕግ እርግማን። ስለዚህ ቅድም እንደነገርኳቸው ከሕግ እርግማን የተዋጀን ሰዎች ገላትያ 3:13 መያዝ ትችላላችሁ። እና ለምንድን ነው ኢየሱስ ከሕግ እርግማን እኛን ለመዋጀት እርግማን የሆነው ካላችሁት፣ እኛ በረከትን እንድንቀበል እንድንረገም ሳይሆን በረከትን ምን እንድንቀበል። ስለዚህ ኢየሱስ የከፈለውን ዋጋ ተናግሬያለሁ ለማለት አልደፍርም። ሰብኬያለሁ ለማለት ድፍረት የለኝም። አስተምሬያለሁ ለማለት ድፍረት የለኝም። እኔ ለማለት ያህል ብየዋለሁ፣ እሱ ግን አልፋ ኦሜጋ። ስለዚህ እንደዚህ አይነት ሀሳቦች ላይ በጣም ሰብከናል ማለት ራሱ እንዳንችል የሚያደርገው ኢየሱስ የሰራው በቃላት ስለማይገለጽ እና እቺ ቀን ለኛ በጣም የድል ቀን ነች። የመጨረሻ ፋሲካ ማለት ሁሉን ጠቅሎ ትርጉሙ ሲሰጥ ሁሉ ነገር አለፈ ማለት ነው። አለቀ። ፋሲካ ማለት አለፈ ማለት መከራው ምን አለ? ሲኦል ምን አለ? ጭንቀት ምን አለ? መከራ ምን አለ? በቃ አለፈ። ፋሲካ ማለት አለፈ ማለት እና በዚህ ቀን ነበር ሁሉ ነገር ያለፈን። በዚህ ቀን ነበር ነፃ ይወጣል። በዚህ ቀን ስም በኢየሱስ ስሙ የተባረከ። አንገቶቻችሁ ዝቅ
የከፈለልኝ በመስቀል ላይ የተሰቀለልን ሞትን ደግሞ ወደ ሕይወት ቀይሮ ያኖረኛል ይዋስማሉ። ከማሰብ ይችሉ ደስ ይለኛል ማለት ሰው ስለበዛ ሰው ስላለስ ያለ እግዚአብሔር ቃል ስለሆነ አንድም ሰው ለምን አይሆንም? ደስ ብሎ እግዚአብሔር ሀሳቡ ሲሆን ጥሩ ነው። ሃሌሉያ። ሁለት ደቂቃ ውስጥ እግዚአብሔር ውለታ በዚህ ቀን እኮ ኢየሱስ ለኛ የሰጠው ተቆጥሮ የማያልቅ ስለሆነ ቻላባዳናማ ያረቦራዲ ለበጨናማ ያረቦራዲ ለበጨናማስ ሄላባዳናማ ያረቦራዲ ለበጨናማ ያረቦራዲ ለበጨናማስ ኦዳዲ
ባካችሁ ምሳችን ይበላል። አንድ ደቂቃ ጨምራችሁ ማሰብ ትችላላችሁ። ዝምላችሁ አይናችሁን ከፍታችሁ ከሚታየው እስቲ አስበን እንውጣ። ዛሬ ቀን አስበን እንውጣ። ዝምላችሁ አስቡ። ለምን ነው ያው ውለታ የከፈለው ኢየሱስ? እዚህ ያላችሁ ሕፃናት በዚህ ሰዓት እንድታስቡ፣ እናቶች፣ አባቶች ሁሉ ሰው ይናገር እግዚአብሔር ጋር ውለታው በእኛ ላይ ይብዛ። የምንበላው ሳታስብ ወግ የምታደርጉ እጅ ይጽናናል። እሱን ተውና ደቂቃ ከእኔ ጋር እናመሰግናለን፣ ባርካለን፣ ከፍ እናደርግ ብቻ ሳይሆን በዚህ ቀን ምክንያት ሁሉ አንተን እያከበርን እያመለክን ለአንተ እየሰገድን ፊትን እየፈለግን ዘመናችን እንዲያልቅ ይህን ዘመን ክፉ ነገር ሁሉ እንዲጣብቅ መንፈስ ቤታችን እንዲፈስ ጸልያለሁ። ጌታ ሆይ ወድሃለሁ በሉ እስኪ። አንዳንዴ ሁላችሁ ፍቅር መግለጫ ትናገሩ ነው የሚሆኑና እወድሃለሁ በሉ እስኪ። አፈቅርሃለሁ በሉ እስኪ። አከብርሃለሁ በሉ፣ አመልክሃለሁ በሉ። በቀረኝ ዘመን አንተን እያመለኩ ጨርሳለሁ በሉ። ባለ ውለታዬ ነህ በሉ ባካችሁ። ድግም ባለ ውለታዬ ነህ በሉ እስኪ። አውርቼ ማልጨርሰው ውለታ አለብኝ በሉ ባካችሁ። ተናግሬ ማልጨርሰው ውለታ አለብኝ በሉ። ሰብኬ ማልጨርሰው ውለታ አለብኝ በሉ። ዘምሬ ማልጨርሰው ውለታ አለብኝ። ጸልዬ ማልጨርሰው ውለታ አለብኝ። እድሜ ብጨምር አውርቼ ማልጨርሰው ውለታ አለብኝ። ለእኔ አንተ የከፈልከው ታላቅ ነገር ነው። ለእኔ የሰራው ታላቅ ነገር ነው። በእኔ አንደበት
ኢየሱስ አንተ ነህ። ላንተ ክብር ይሁን፣ ላንተ ክብር ይሁን፣ ላንተ ክብር ይሁን፣ ላንተ ክብር ይሁን። ለኔ ከሚበላው ትበልጣለህ፣ ከሚለብሰው ትበልጣለህ። ኢየሱስ አንተ የሰራው ተወርቶ አያልቅም። ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። ዘርዘራችን አንተን ያምልክ፣ ዘመናችን አንተን ያምልክ፣ ውሏችን አንተን ያምልክ፣ አዳራችን አንተን ያምልክ። የሚሰጠው ሰዓት አይባክን። በኩሩ ከኛ ውሰደው፣ ዋናው ከኛ ላይ ውሰደው። ለአንተ ዋና መስጠት እንድንችል እርዳን። ለአንተ ፊተኛው መስጠት እንድንችል እርዳን። የመጀመሪያ ለአንተ እንድናደርግ እርዳን። እግዚአብሔር ልጅ ያንተ ውለታ አይቅለልብን፣ 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 አይቅለልብን። ማንም ለኛ አልሞተም፣ ዘመድ አልሞተም፣ ቤተሰብ አልሞተም። አንተ ነህ የሞትክልን። ንጹሕ ሆኜ ሳለሁ ሳይሆን ሞቼ ሳለሁ፣ ረክሼ ሳለሁ፣ ኃጢአት ውስጥ ሳለሁ፣ በደል ውስጥ ሳለሁ አንተን እያሳደድኩ አንተን እየናቅሁ እወድሃለሁ ያልክ ኢየሱስ አሁን በራልኝ፣ እወድሃለሁ። አሁን ገባኝ፣ እወድሃለሁ። አሁን ወደ እኔ ተጠግተህ የራሴ ያደረከኝ፣ እወድሃለሁ። ይኸው የፍቅር መግለጫ አፌ እንዲህ ይላል፣ እወድሃለሁ፣ እወድሃለሁ፣ አንተን እወድሃለሁ። ዘመኔ አንተን ይውደድ፣ ውሎዬ አንተን ይውደድ፣ ትዳሬ አንተን ይውደድ፣ ልጆቼ አንተን ይውደዱ፣ ስሜ አንተን ይውደድ፣ ትውልድ አንተን ይውደድ። ምድሪቱ ላይ ያለ ፍጥረታት አንተ ይስገዱ። ኢየሱስ 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 አላሽ ባላቲ አንሰን አወና ሀነዲንደስ ለበሽ ክራባሽ ኦንዳስ ያከከበሽ የት ይደርስ ነበር ባሮካት ጋር የት ነበር ማን ያነሳኝ ማን ያነሳኝ? ስሜ የተባረከ እግዚአብሔር ሆይ የኔን ድል ስለሰጠን ተመስገን። እንወድሃለን። እባክህ እዚህ ብቻ ተሟሙቀን በስ እንሄዳለን እንዳንስል የታውን ንግስን ይህን ሁለት አንዳንድ የመድረክ ሰው ብቻ እንዳሉ ጉባኤ ላይ ተገኝተን ስምን የሚጠራ ሰው ብቻ እንዳሉ ጌታው የሰራው ስራ በልባቸው ይቀር። እባክህ አጥንታችን ይቆጣ። እየጸለይኩ ነው። አሜን ብትሉ ምን አለ? አጥንታችን ላይ ተከርክሮ ዳዊት ለዚህ ነው አጥንቶች ይባላል። እግዚአብሔር ማለት ፈልጋለሁ ግን ቃላት አጠረኝ። ማውራት ፈልጋለሁ ቃል የለኝም። መዘመር ፈልጋለሁ ቃል የለኝም። መስበክ ፈልጋለሁ ቃል የለኝም። አንተ ሁሉ ያደረገው እኔ ደግሞ አንተ ያደረገው ለማውራት እንኳን አቅመጥ ይችላል። ያን የሰራ ሁሉ ለኔ ነውና እዚህ ቀን ደግሞ አንተ የሰራው አልረሳውም። እዚህ ቀን አንተ ያደረገው አይረሳም። እዚህ ቀን አንተ የዋልከው ሁለታ ትውልድ አንተ ሊረሳ አይችልም። የሚደበቅ የሚሰወር አይደለም። በመጨረሻ ከዚህ ጉባኤ ጋር ተስማምቼ እንዲህ እንላለን፣ ኢየሱስ እንወዳለን። አንተ እንዲሁ የወደድከን ያለ መስፈርት ነው የወደድከን ያለ መስፈርት። እኛ እንኳን አንዳንድ ነገሮች ስንወድ በመስፈርት ነው። አንተ ያለ መስፈርት ወዳሃልና እንዲህ ይላሉ፣ ስሜ ብሩክ ይሁን። አሜን። እንወዳሃለን። አሜን። እንወዳሃለን። አሜን። እንወዳሃለን። አሜን። አሜን።